አመሰግናለሁ። አረጋው እባላለሁ። የህብረተሰብ ጤና ባለሙያና የስነ ምግብ ባለሙያ ነኝ። ዛሬ ይዤላችሁ የመጣሁት ምግብ በሽታ እንዴት ይከላከላል? አብዛኞቹ ስር የሰደዱ ተላላፊ ያልሆኑ በሽታዎች እንደ ልብ ህመም፣ ስኳር፣ የተወሰኑ የካንሰር አይነቶች፣ ከልክ ያለፈ ውፍረትና ደም ግፊት በድንገት የሚከሰቱ ህመሞች አይደሉም። እነዚህ በሽታዎች በየቀኑ በሰውነታችን ላይ በሚፈጠር ባዮሎጂያዊ ጫና ወይም ባዮሎጂካል ስትረስ ምክንያት ለዓመታት ቀስ በቀስ የሚዳብሩ ናቸው። ለዚህ ጫና እውነተኛ መንስኤ ወይም ደግሞ መከላከያ ደግሞ የምንመገበው ምግብ ነው። የዓለም ጤና ድርጅት እንደሚለው ጤናማ ያልሆነ አመጋገብ እንደ ሲጋራ ማጨስና አካላዊ እንቅስቃሴ ያለማድረግ ሁሉ ለሞት ከሚዳርጉ ዋና ዋና ምክንያቶች አንዱ አመጋገብ ወይም ደግሞ ምግብ ነው። ዛሬ ምግብ በሽታን ለመከላከል የሚያደርገውን እያንዳንዱን ሳይንሳዊ ሚና በዝርዝር እንመለከታለን። በሽታን አስቀድሞ ለመከላከል የሚረዱ 10 ሳይንሳዊ ምስጢሮች። በሀገራችን አንድ አባባል አለ፣ ታሞ ከመሟቀቅ አስቀድሞ መጠንቀቅ። ለዚህም ነው አመጋገብ ወሳኝ ነው የምንለው። 10 ሳይንሳዊ ምስጢሮችም በሽታ እንዴት እንደሚከላከሉ 10ሩን በዝርዝር እነግራችኋለሁ። በሽታን አስቀድሞ ለመከላከል የሚረዱ 10 ዋና ዋና ምስጢሮች። የመጀመሪያው ምግብ የኃይል ምንጭ ነው። ፉድ ፕሮቫይድስ ኢነርጂ። ምግብ ለሰውነታችን ኢነርጂን የሚሰጥ ጉልበትን የሚሰጥ ለዕለት ተዕለት እንቅስቃሴያችን የሚያገለግለን የኢነርጂ ምንጫችን ነው። ሁለተኛ የደም ስኳር መጠንን ለመቆጣጠር ወይም ደግሞ የስኳር በሽታን ለመከላከል ምግብ ይረዳል። ሶስተኛ የደም ቅባትንና የልብ ጤናን ለመቆጣጠር። አራተኛ የደም ግፊትን ለመቆጣጠር። አምስተኛ ስር የሰደደ የሰውነት መቆጣትን ለመቀነስ። ስድስተኛ ምግብ የአንጀት ባክቴሪያ ስብጥርን ለማስተካከል። ሰባተኛ የበሽታ መከላከል ስርዓትን ለመደገፍ። ስምንተኛ የሴሎችን ከጉዳት መጠበቅ ወይም ደግሞ የካንሰር ህመምን ለመከላከል። ዘጠነኛ የሰውነት ክብደትን ለመቆጣጠር ተመጣጣኝ የሆነ የሰውነት ክብደት እንዲኖረን ለማድረግ። አስረኛ የአእምሮ ጤናንና የስነ ልቦና ደህንነትን ለመጠበቅ። እነዚህን 10ሩን ሚስጥሮች አንድ ባንድ እንመለከታለን። እስከ መጨረሻ ድረስ ቪዲዮን ከተከታተላችሁ ምን አይነት ምግቦች በመጠቀም ጤነኛ መሆን እንደምንችል፣ በሽታ መከላከል እንደምንችልና ምን አይነት ደግሞ ጎጂ የሆኑ ጤናችንን የሚያቃውሱ ምግቦችን ምን አይነት እንደሆኑ በዝርዝር እስከ መጨረሻው ድረስ ከተከታተላችሁ አቀርብላችኋለሁ። አብራችሁን ቆዩ። አንደኛ ምግብ የኃይል ምንጭ ነው። ምግብ ለሰውነት ኃይል ይሰጣል። ምግብ በዋነኝነት በካርቦሃይድሬት በስብና በፕሮቲን አማካኝነት ኃይልን ወይም ኢነርጂን ይሰጠናል። ነገር ግን ዋናው ጉዳይ ኃይል ማግኘታችን ብቻ አይደለም። የምንመርጠው የምግብ አይነት ወይም የጥራት ደረጃው ሰውነታችን ለበሽታ ያጋልጠዋል፣ ዳሜጅ ሊያደርግብን ይችላል፣ ወይም ደግሞ ከበሽታ ይከላከላል፣ ፕሮቴክት ያደርገናል። ዋናው ነገር ይሄ ነው። ስለዚህ የምንመገባቸው ምግቦች ዳሜጅ የሚያደርጉ ናቸው ወይንስ ፕሮቴክት የሚያደርጉ ናቸው የሚለውን መምረጥ ያስፈልጋል። ጥራት ያለው ምግብ አትክልት፣ ፍራፍሬ፣ ፋይበር፣ ጤናማ ስብ ሰውነታችን ይጠብቃል ወይም ይከላከላሉ። ስለዚህ እንደዚህ አይነት ምግቦችን መርጦ መመገብ ያስፈልጋል። ጥራት የሌለው ምግብ ስንመገብ እንደ ስኳር የበዛበት፣ ዘይት የበዛበት አይነት ምግቦችን ስንመገብ ደግሞ የደም ስኳራችንን ያዛባል፣ የደም ዝውውር ቱቦቻችን ደግሞ ይጎዳል። ከልክ ያለፈ ኃይል ከሆነ ደግሞ ለስብ ክምችት፣ ለኢንሱሊን አለመገዛት ወይም ደግሞ ኢንሱሊን ሬዚስታንስ ስለምንለው እና ለሰውነት መቆጣት ወይም ኢንፍላሜሽን ይዳርጋል። እንደ ጤፍና አጃ ያሉ ሙሉ እህሎች ወይም ሆል ግሬንስ የምንላቸው ፋይበራቸው ያለ፣ ቫይታሚኖቻቸው ያለ፣ ፕሮሰስ ያልተደረጉ ምግቦች ማለት ነው። እነዚህ ምግቦችና አትክልትና ፍራፍሬዎች ኃይልን በተገቢ ፍጥነት በመልቀቅ የሜታቦሊዝም ጫናን ወይም ሜታቦሊክ ኦቨርሎድን ይከላከላሉ። ሁለተኛ የደም ስኳር ቁጥጥር። ምግብ የደም ስኳር ቁጥጥር ያደርጋል ወይም ደግሞ የስኳር በሽታን ይከላከላል። የተቀነባበሩ ካርቦሃይድሬቶች ወይም ሪፋይን ካርብስ ወደ ደም በፍጥነት ወይም ወደ ሰውነታችን ወደ ሴሎቻችን ወይም ወደ ደማችን በፍጥነት ስለሚገቡ የደም ስኳርን በከፍተኛ ሁኔታ ይጨምራሉ። ዛት ኢዝ ግሉኮስ ስፓይክ ይባላል። በፍጥነት ወደ ሴሎቻችን በመግባት ሴሎቻችን ፕሮሰስ ማድረግ ወይም ደግሞ መጠቀም ከሚችሉት በላይ የግሉኮስ መጠን ወይም የስኳር መጠን ወደ ሴሎቻችን እንዲገባ ይሆናል ማለት ነው። ይህ ደግሞ የኢንሱሊን ሆርሞን ላይ ጫና በመፍጠር ለአይነት 2 የስኳር በሽታ ያጋልጣል። ምግብ በደማችን ውስጥ ያለው የግሉኮስ መጠን በጣም እንዳይጨምር ወይም ደግሞ በጣም እንዳይቀንስ በማድረግ መካከለኛና ጤናማ ሆኖ እንዲቀጥል ያደርጋል። ለዚህም ነው ፋይበር የበዛባቸውን ምግቦች ሆል ግሬንስ የምንላቸው ምግቦች አትክልትና ፍራፍሬዎችን መመገብ የሚያስፈልገው። ስለዚህ አመጋገባችን ጥሩ ከሆነ በደማችን ውስጥ ያለው የግሉኮስ መጠን በጣም እንዳይጨምር ወይም ደግሞ በጣም እንዳይቀንስ በማድረግ መካከለኛና ጤናማ ሆኖ እንዲቀጥል ያደርጋል። የደም ስኳርን ለመቆጣጠር በፋይበር የበለጸጉ ምግቦች እንደ አትክልትና ጥራጥሬ ያሉ ምግቦች ስኳር ወደ ደም የሚገባበትን ፍጥነት በመቀነስ ወይም ሬጉሌት በማድረግ
ስኳር መጠንን ይቆጣጠራል። እነዚህ አትክልትና ፍራፍሬዎች፣ ሙሉ ጥራጥሬዎች፣ ፕሮሰስድ ያልሆኑ ጥራጥሬዎች ማለት ነው፣ የስኳር መጠንን በመቆጣጠር ከስኳር በሽታ ስጋት ከ20 እስከ 30% እንደሚቀንሱ ጥናቶች ያረጋግጣሉ። ፕሮቲንና ጤናማ ስብ ደግሞ ሄልዚ ፋት ኤንድ ፕሮቲን የምንላቸው ማለት ነው። ፕሮቲንና ጤናማ ስብ ከካርቦሃይድሬት ጋር ፕሮቲንን ማቀላቀል ስኳር በድንገት ከፍ እንዳይል ይከላከላል። እንቀጥላለን። አብራችሁን ስለሆናችሁ በጣም እናመሰግናለን። ሌላው እንቅስቃሴ ማድረግ ነው። ስፖርት መስራት ሰውነታችን ኢንሱሊንን በአግባቡ እንዲጠቀም ስለሚረዳ የስኳር መጠንን ያስተካክልልናል። ስለዚህ በቀን ቢያንስ ለ30 ደቂቃ በሳምንት ቢያንስ ለ3 ቀን የአካል ብቃት እንቅስቃሴ ማድረግ ይመከራል። ይህም ኢንሱሊን ስኳርን እንዲጠቀም የሚያደርገው ማለት ግሉኮስ ለሰውነታችን እንዲጠቀም የሚያደርገው ኢንሱሊን በትክክል ስራው እንዳከናውን ያግዘዋል። ሌላው ጎጂ የሆኑ ምግቦች አንሄልዚ ፉድስ ለስኳር በሽታ የሚያጋልጡ ምግቦች ምን ምን ናቸው የሚለውን ስንመለከት በአብዛኛው በውስጣቸው ከፍተኛ ስኳር፣ ጨው፣ መጥፎ ስብና ሰው ሰራሽ ቀለሞች የያዙ ናቸው። ሶስተኛ የደም ቅባትና የልብ ጤና ነው። ምግብ የደም ቅባትና የልብ ጤናን ይቆጣጠራል። መጥፎ ኮሌስትሮል በደም ስሮቻችን ግድግዳ ላይ እንደ ቆሻሻ እየተከማቸ የደም ስሮችን ያጠባል። ይህም የደም ዝውውርን ያግዳል። ያ ማለት አቴሮስክለሮሲስ የሚባለውን ህመም ያጋልጠናል። ጤናማ ምግቦች ግን ይህ መጥፎ ቅባት እንዳይከማች በማድረግ እና ጥሩ ኮሌስትሮል ኤችዲኤል በመጨመር የደም ስሮችን ያጸዳሉ። በዚህም ለልብ ድካም ወይም ደግሞ ለድንገተኛ የጭንቅላት ደም መፍሰስ ወይም ስትሮክ የመጋለጥ እድላችንን ይቀንሳል። ጤናማ ምግቦች ግን ይህ መጥፎ ቅባት እንዳይከማች በማድረግ እና ጥሩ ኮሌስትሮል ኤችዲኤል በመጨመር የደም ስሮችን ያጸዳሉ። በዚህም ለልብ ድካም ወይም ደግሞ ለድንገተኛ የጭንቅላት ደም መፍሰስ ወይም ስትሮክ የመጋለጥ እድላችንን ይቀንሳሉ። መከላከያ ምግቦች የመጀመሪያው ለውዝና ቅባት እህሎች ናቸው። የለውዝና የቅባት እህሎች እነዚህ ለውዝና የቅባት እህሎች በተለይ ደግሞ ተልባ፣ ሰሊጥና ዋልናት ለደም ስር ጤና የሚጠቅሙ ምግቦች ናቸው። ኦሜጋ 3 የሚባል ጤናማ ስቦችን የያዙ ስለሆኑ ይሄ ኮሌስትሮል እንዳይጋገር ማለፍ ስለሚችሉ ማለት ነው፣ እንደፈለጉ መንቀሳቀስ ስለሚችሉ የስብ ክምችቱን የደም ስሮቻችን ላይ የሚጋገረውን ስብ ይቀንሱልናል። ሌላው ጥራጥሬዎች ወይም ሌጉምስ እንደ ባቄላና አተር ያሉ ምግቦች በውስጣቸው የሚገኘው የሚሟማ ፋይበር ሶሉብል ፋይበር መጥፎ ኮሌስትሮልን ወደ ደም ከመግባቱ በፊት ጠራርጎ ያስወግደዋል። ሌላው ጤናማ ዘይቶች ናቸው። ጤናማ ዘይቶች እንደ ወይራ ዘይት ያሉ ያልተቀነባበሩ ዘይቶች ለልብ ጤና ተመራጭ ናቸው። አቮካዶ በውስጡ የያዘው ፖታሲየም የደም ግፊትን ለማስተካከል እና የልብ ስራን ለማቃለልም ይረዳል። ታዲያ ጤናማ ምግቦች እነዚህ ከሆኑ ማስወገድ ያለብን ምግቦች ደግሞ ምን ምን ናቸው? እነዚህ ምግቦች መጥፎ ኮሌስትሮል በመጨመር የደም ስሮችን ይደፍናሉ። ለልብ ድካም ዋነኛ መንስኤዎች ናቸው፣ ወይም ደግሞ ለልብ ድካም ያጋልጣሉ። እነዚህ ትራንስፋቶች በኢንዱስትሪ የተቀነባበሩ ዘይቶች ሲሆኑ በማርጋሪን የታሸጉ ብስኩቶችና ኬኮች ውስጥ ይገኛሉ። ጉዳቱ መጥፎ ኮሌስትሮል ኤልዲኤል ይጨምራል፣ ጥሩውን ኤችዲኤል ደግሞ ይቀንሳል። ሌሎቹ ጎጂ ምግቦች የተቀነባበሩ ስጋዎች ናቸው። የተቀነባበሩ ስጋዎች ወይም ፕሮሰስድ ሚትስ የምንላቸው እንደ ሞርታዴላ፣ ሳውሴጅ እና የታሸጉ ስጋዎች። እነዚህ የታሸጉ እና ፕሮሰስድ የሆኑ ስጋዎች ፕሪዘርቫቲቭ እንዳይበላሹ የሚጠቀሙባቸው የተለያዩ ኬሚካሎች አሉ። ሁለተኛ ደግሞ ጨው ማንኛውም ነገር እንዳይበላሽ የማቆየት ባህሪ ስላለው ለፕሪዘርቫቲቭ ይጨመራል እና ይሄ ተጨማሪ ጨውና ኬሚካሎች የደም ግፊትን ከፍ ያደርጋሉ፣ የደም ስር ግድግዳዎችንም ይጎዳሉ። ሌላው ከመጠን ያለፈ ጨው ወይም ኤክሰስ ሳልት ነው። እንደ ቺፕስ አይነት የታሸጉ ምግቦችና ፈጣን ምግቦች ፋስት ፉድ የሚባሉት እነዚህ ምግቦች ጣፋጭ እንዲሆኑ ተብሎ ብዙ ጨው ይጨመርባቸዋል። ስለዚህ በደም ስሮች ውስጥ ውሃ እንዲከማች በማድረግ ልብ ላይ ከፍተኛ ጫና ይፈጥራል። ጨው ሲበዛ ደግሞ በደም ስር ውስጥ ውሃ እንዲከማች የማድረግ ዋተር ሪቴንሽን ባህሪ ስላለው ልብ ላይ ከፍተኛ ጫና ይፈጥራል። የደም ስሮችንም ግፊት ይጨምራል። ሌላው የተጠባበሱ ምግቦች ዲፕ ፍራይድ ፉድስ፣ እነዚህ ደግሞ በዘይት ተደጋግመው የተጠበሱ ምግቦች። ምግባችንን ስናበስል እያንዳንዱ ምግብ ስናበስል በዘይት ብዙ ጊዜ መጥበስ ለጤና ጥሩ አይደለም። ይህም የደም ስርን የሚዘጉ ቅባቶችን ወደ ሰውነት ያስገባል። እነዚህ ምግቦች እንግዲህ ማዘውተር የለብንም። በተቻለ መጠን ሄልዚ ፉድ ወይም ደግሞ ለልብ ጤና ጥሩ የሆኑ ምግቦችን መመገብ ያስፈልጋል። አምስተኛው ስር የሰደደ የሰውነት መቆጣት ወይም ክሮኒክ ኢንፍላሜሽንን መቀነስ ነው። መቆጣት ወይም ኢንፍላሜሽን ሰውነታችን ራሱን ለመከላከል የሚያደርገው ጥረት ቢሆንም ስር የሰደደ ወይም ክሮኒክ መቆጣት ሲሆን ግን ራሱን ሰውነታችንን ማጥቃት ይጀምራል። መቆጣት ወይም ኢንፍላሜሽን የምንለው ሰውነታችን ራሱን ከበሽታ ለመከላከል የሚያደርገው ጥረት ቢሆንም ከልክ ያለፈ
ወይም ደግሞ ክሮኒክ ኢንፍላሜሽን ወይም ስር የሰደደ ኢንፍላሜሽን ሲሆን ግን ሰውነታችን ራሱን ማጥቃት ይጀምራል። ይህ ሁኔታ ልክ እንደ ዝገት በዝግታ የደም ስሮችን፣ የአንጎል ሴሎችንና የጣፊያ ቲሹዎችን ይበላል። ጥናቶች እንደሚያሳዩት ይህ ስውር እሳት ለልብ ህመም፣ ለአይነት 2 ስኳርና ለአልዛይመር ወይም የመርሳት ችግር እና ለካንሰር መነሻ ነው ተብሎ ይታሰባል። የመከላከያ ምግቦች አንቲ ኢንፍላማቶሪ ፉድስ የምንላቸው ክሮኒክ ኢንፍላሜሽንን የሚከላከሉ ምግቦች ምንድን ናቸው የሚለውን ስናይ ሰውነትን መቆጣት የሚቀንሱ ድንቅ ምግቦች የመጀመሪያው በኦሜጋ 3 የበለጸጉ ምግቦች፣ እነዚህም እንደ ተልባ፣ ዋልነት እና የአሳ ዘይት የመሳሰሉት ድንቅ ምግቦች ናቸው። ኦሜጋ 3 የበለጸጉ ምግቦች በሴሎች ውስጥ የሚፈጠርን ከፍተኛ የሆነ መቆጣት በቀጥታ የመቀነስ አቅም አላቸው። ሌላው አንቲኦክሲዳንት ያላቸው ፍራፍሬዎች በተለይ እንደ እንጆሪ፣ ቤሪስ እና ደማቅ ቀለም ያላቸው አትክልቶች፣ እነዚህ ደግሞ ሴሎቻችን እንዳይጎዱ ይከላከላሉ። ጎጂ የሆኑ ምግቦች ወይ ደግሞ ፕሮ ኢንፍላማቶሪ ፉድስ በሰውነታችን ውስጥ መቆጣትን የሚያባብሱና እሳቱን የሚያቀጣጥሉ ምግቦች ናቸው። እነዚህ ምግቦች እንግዲህ ኦሜጋ 3 እና አንቲኦክሲዳንቶች ሰውነታችን እንዳይቆጣ ማረጋጋት፣ በቀጥታ መከላከል ኢፌክት አላቸው። ማለት ያለ አግባብ ሰውነታችን እንዳይቆጣ ማለት ሰው አሁን ያለ አግባብ ዝም ብሎ መናደድ፣ ሰው ያለ አግባብ ሲበሳጭ ምን ሲል እኮ ምን ያደርጋል? ራሱን ይጎዳል። ልክ እንደዛ ሰውነታችን ውስጥ ያሉትም ያለ አግባብ ሲቆጡ ወይም ኢንፍላሜሽን ሲፈጠር ለሰውነታችን ጎጂ ነውና ይህንን ያለ አግባብ መቆጣት የሚያባብሱ ምግቦች አሉ ደግሞ። እነዚህም አንደኛው ከመጠን ያለፈ ስኳር ነው። ለዚህ ነው በየጊዜው ስኳር አታብዙ፣ ስኳር ቀንሱ፣ ተጨማሪ ስኳር አይኖር ምናምን እየተባለ የሚባለውና ሁሉም ቦታዎች ላይ ስኳር መመጠን አለበት። ስለዚህ ስኳር በሰውነት ውስጥ ከፍተኛ የኢንሱሊን መወጠርና መቆጣትን ይፈጥራል። ለዛ ነው የኢንሱሊን ሬዚስታንስ ተፈጥሮ ታይፕ 2 ዲያቤቲክ መልተስ የሚፈጠረው ወይም ደግሞ አይነት 2 ስኳር የምንለው ማለት ነው። ሁለተኛ የተቀነባበሩ ዘይቶች ማለት በሙቀት አማካኝነት ፋብሪካ ውስጥ ገብተው የተመረቱ ዘይቶች ማለት ነው፣ መቆጣትን ይጨምራሉ። ሌላው ሰው ሰራሽ ቀለሞችና መከላከያዎች፣ በታሸጉ ምግቦች ውስጥ የሚገኙ ኬሚካሎች፣ የተለያዩ ኬሚካሎች ይጨምራሉ የተለያየ ቀለም እንዲኖረው ለማድረግ። ሁለተኛ ደግሞ ፕሪዘርቫቲቭ ወይም ደግሞ ብዙ ጊዜ እንዲቆይ ለማድረግ፣ ጣፋጭ እንዲሆን ለማድረግ እንደዚህ አይነት ነገሮች ተብለው በታሸጉ ምግቦች ውስጥ የሚገኙ ኬሚካሎች ሰውነታችን እንደ ባዕድ ነገር ስለሚያያቸው መቆጣትን ይቀሰቅሳሉ። ስለዚህ እነዚህ ምን ማድረግ ያስፈልጋል ማለት ነው? መቀነስ ሊሚት ማድረግ ያስፈልጋል። ስድስተኛው የአንጀት ባክቴሪያ ወይም ገት ማይክሮቢስ ምግብ የአንጀት ባክቴሪያ ስብጥርን ይወስናል። በአንጀታችን ውስጥ በቢሊዮን የሚቆጠሩ ጠቃሚ ባክቴሪያዎች ይኖራሉ። እነዚህ ባክቴሪያዎች ፋይበር የበለጸጉ ምግቦችን በመፍጨት ሾርት ቼን ፋቲ አሲድ የተባሉ ውህዶችን ያመርታሉ። እነዚህ ሾርት ቼን ፋቲ አሲድ የሚባሉት እነዚህ ውህዶች የአንጀት ግድግዳን ይጠግናሉ። ሄልዚ ገት ላይን እንዲኖር ያደርጋሉ ማለት ነው፣ ወይም ጂአይ ሲስተም እንዲኖር ያደርጋሉ። የበሽታ መከላከል አቅማችንን ያጠናክራሉ። አልፎ ተርፎም ለአይምሯችን ደስታን የሚሰጡ ሆርሞኖችን እንደ ሴሮቶኒን ያሉ እንዲመረቱ ያደርጋሉ። ዝቅተኛ ፋይበር ያለው አመጋገብ ግን እነዚህ ባክቴሪያዎች እንዳይራቡ ስለሚያደርግ ለሆድ መቆጣት፣ ለድካምና ለሜታቦሊዝም መዛባት ያጋልጠናል። በአንጀታችን ውስጥ የሚገኙ ባክቴሪያዎችን በጥሩ ሁኔታ ስራቸውን እንዲሰሩና በሚፈለገው መጠን ተሰባጥረው ወይም የሚፈለገውን ያህል ባክቴሪያዎች እንዲኖሩ የሚያግዙ ምግቦች ምን ናቸው የሚለው እናያለን። እነዚህ ጠቃሚ የሆኑ ባክቴሪያዎችን የሚመግቡና የሚያበዙ ምግቦች በሁለት ይከፈላሉ። እነዚህም ፕሪባዮቲክስ እና ፕሮባዮቲክስ ይባላሉ። ፕሪባዮቲክስ የባክቴሪያ ምግብ ሲሆን እነዚህም ባክቴሪያዎች የሚመገቡት የፋይበር አይነቶች ናቸው። እነዚህ ምንጫቸው ነጭ ሽንኩርት፣ ቀይ ሽንኩርት፣ ሙዝ፣ አጃ እና ሙሉ ጥራጥሬዎች ናቸው። ፕሮባዮቲክስ ደግሞ ባክቴሪያዎች ራሳቸው ሲሆኑ የነዚህም ቀጥታ የባክቴሪያዎቹ ምንጭ ሲሆኑ እነዚህም እርጎ፣ ቆጮ፣ የተቦኩ ምግቦች ወይም ደግሞ ፈርመንት የተደረጉ ምግቦች ናቸው። ስለዚህ ጎጂ የሆኑ ምግቦች የመጀመሪያው ሰው ሰራሽ ማጣፈጫዎች ናቸው፣ አርቲፊሻል ስዊትነርስ። እነዚህ በአንጀት ውስጥ ያለውን ባክቴሪያ ስብጥር በማቃወስ ለውፍረት ያጋልጣሉ። ሌላው ከፍተኛ ስኳር ለጎጂ ለሆኑ ባክቴሪያዎችና ለፈንገሶች ለመራባት አመች ሁኔታን ይፈጥራሉ። ስኳር ወይም ግሉኮስ ለባክቴሪያዎችና ለፈንገሶች መራቢያ አመች ሁኔታ ይፈጥራል። ባክቴሪያ ላቭስ ሹገር ይላል። ሌላው አንቲባዮቲክስ ያለ ሐኪም ትዕዛዝ የሚወሰዱ የተለያዩ አንቲባዮቲክስ ወይም መድኃኒቶች። እነዚህ መድኃኒቶች ጎጂ የሆኑ ባክቴሪያዎችን ያስወግዳሉ። ነገር ግን ጠቃሚ የሆኑ ባክቴሪያዎችንም አብረው ስለሚጨርሱ የአንጀት ሚዛንን ያቃውሳሉ። ሰባተኛው የበሽታ መከላከል ስርዓታችን መደገፍ ወይም ሰፖርቲንግ ኢሚዩን ሲስተም። የበሽታ መከላከያ ሴሎቻችን ወይም ኢሚዩን ሴልስ እንደ ወታደር ናቸው። ለሰውነታችን የበሽታ መከላከያ ሴሎች እንደ ወታደር ናቸው። ልክ የአንድን ሀገር
የሚጠብቁ ወታደሮች እንዳሉ ሁሉ ሰውነታችን የሚጠብቁ ደግሞ ወታደሮች የኛ ሴሎች አሉ። ደብሊውቢሲ የምንላቸው ማለት ነው፣ ወይም ነጭ የደም ሴል የምንላቸው ማለት ነው። እነዚህ ወታደሮች ውጤታማ በሆነ መንገድ ጠላትን፣ ቫይረስና ባክቴሪያ ለመዋጋት ጥራት ያለው ጥይትና ትጥቅ ያስፈልጋቸዋል። እነዚህ ትጥቆች ደግሞ ቫይታሚን ሲ፣ ቫይታሚን ኤ፣ ዚንክ እና ብረት ናቸው። እነዚህ ንጥረ ነገሮች ሲጎድሉ የመከላከያ ሰራዊታችን ይዝላል ወይም ይደክማል። በእነዚህ ምክንያት ሰውነታችን ለተላላፊ በሽታዎች እንደ ጉንፋንና ሌሎች ቫይረሶች በቀላሉ የመጋለጥ እድል ይኖረዋል። ሴሎቻችን ወይም ኢሚዩኒታችንን ለመገንባት ወይም ጥሩ እንዲሆን ለማድረግ የሚያገለግሉ ምግቦች የሚከተሉት ናቸው። የመጀመሪያው ቫይታሚን ሲ ነው። ቫይታሚን ሲ ምንጮች ደግሞ ሎሚ፣ ብርቱካን፣ ፓፓያ፣ ቃሪያ የመሳሰሉት ናቸው። እነዚህ ነጭ የደም ሴሎች ጠላትን ላይ የመዋጋት አቅማቸው እንዲጨምር ያደርጋል። ሌላው ዚንክ ነው። ዚንክ ከባቄላ፣ ከምስር፣ ከለውዝ እና ከዱባ ፍሬ ይገኛል። ዚንክ አዳዲስ የመከላከያ ሴሎች እንዲመረቱ ያደርጋል። ሌላው ቫይታሚን ኤ ነው። የቫይታሚን ኤ ሶርሶች ደግሞ ካሮት፣ ስኳር ድንች፣ ዱባ የመሳሰሉት ናቸው። እነዚህ የሰውነታችንን የመጀመሪያ የመከላከያ ወይም የቆዳና የተነፋፈስ መስመር ይጠብቃሉ። ሌላው ብረት ነው ወይም አይረን የምንለው ነው። አይረን ከተልባ፣ ከስፒናች እና ከቀይ ስጋ ይገኛል። ስለዚህ ብረት ለሴሎች ኦክሲጅን በማድረስ ጉልበት እንዲኖራቸው ያደርጋል። የሰውነታችንን ኢሚዩኒቲ ወይም ደግሞ የበሽታ የመከላከል አቅምን የሚያዳክሙ ምግቦች ደግሞ ምንድን ናቸው? እነዚህ የመከላከያ አቅማችንን የሚያዳክሙ ሲሆኑ የመጀመሪያው ከፍተኛ ስኳር ነው። ስኳር ነጭ የደም ሴሎችን ወይም ደግሞ ነጭ የደም ህዋሳቶቻችንን ባክቴሪያዎችን የማጥቃት ብቃታቸውን በማዳከም ለተወሰኑ ሰዓታት ስራ እንዳይሰሩ ያደርጓቸዋል። ሌላው የተቀነባበሩ ምግቦች ናቸው። እነዚህ የተቀነባበሩ ወይም ደግሞ ፕሮሰስ የሆኑ ምግቦች ለሴሎች የሚያስፈልጉትን ንጥረ ነገሮች ስለማይይዙ ፕሮሰስ በመደረጋቸው ምክንያት ቫይታሚን እና ፋይበሮች ስለማይኖሯቸው ማለት ነው ወታደሮቹን ወይም ደግሞ እነዚህን ሴሎች በረሃብ ይቀጣሉ ማለት ነው፣ ጠቃሚ የሆኑ ቫይታሚኖች ስለማይኖራቸው። ሌላው እንቅልፍ ማጣትና ጭንቀት ነው። እንቅልፍ ማጣትና ጭንቀት በሰውነት ውስጥ ኮርቲሶል የተባለውን ሆርሞን እንዲበዛ በማድረግ የመከላከል አቅማችንን ያሽመደምደዋል። ስምንተኛው ሴሎችን ከጉዳት መጠበቅ ነው። እንግዲህ ምግብ በስምንተኛ ደረጃ ሴሎቻችንን ከጉዳት ይጠብቃል። በሌላ መንገድ ከካንሰር ራሳችንን እንድንከላከል ይረዳል ማለት ነው። በሰውነታችን ውስጥ ፍሪ ራዲካልስ የሚባሉ ያልተረጋጉና ጎጂ የሆኑ ሞሌኩሎች አሉ። እነዚህ ሞሌኩሎች በሴሎቻችን ላይ ኦክሲዴቲቭ ስትረስ የተባለ ጉዳት ያደርሳሉ። ይህ ሂደት ልክ ብረት እንደሚዝግ ወይም ደግሞ ብረት ቀስ እያለ እንደሚበላሽ ሁሉ የሴሎቻችንን መመሪያ ወይም ዲኤንኤ ያበላሻሉ። ዲኤንኤ ሲበላሽ ወይም የዲኤንኤ መመሪያው ወይም መልእክቱ ሲዛባ ደግሞ ሴሎች መቆጣጠር በማይቻል ሁኔታ ማደግ ይጀምራሉ። ይህ ለካንሰር ስጋት ዋነኛ መንስኤ ነው። አንቲኦክሲዳንት ያላቸው ምግቦች ግን እነዚህን ጎጂ ሞሌኩሎች በማርከስ ወይም ኒውትራላይዝ በማድረግ ሴሎቻችንን ከጥፋት ይታደጋሉ። መከላከያ ምግቦች አረንጓዴ ቅጠላቅጠሎች፣ ካሮት፣ ቲማቲም እና ብርቱካን የመሳሰሉ አንቲኦክሲዳንት ኢፌክት ያላቸው ምግቦች ሰውነታችንን እነዚህን ፍሪ ራዲካልስ ኒውትራላይዝ በማድረግ ሰውነታችንን ከጉዳት ወይም ዲኤንኤያችንን ደግሞ ከብልሽት የሚታደጉ የምግብ አይነቶች ናቸው። መከላከያ ምግቦች ዘሺልድ ፋክተርስ ዘሺልድ ፉድ ነው የምንላቸው። እነዚህ ሴሎችን ከመበላሸት የሚከላከሉ አንቲ ኦክሲዳንት በአንቲ ኦክሲዳንት የበለጸጉ ምግቦች ደማቅ አትክልቶች፣ ካሮትና ዱባ ሲሆን ቤታ ካሮቲን የተባለ ንጥረ ነገር የያዙ ሲሆን የሴል ግድግዳ እንዳይበሳ ይጠብቃሉ። ወይም ደግሞ የሴል ግድግዳው እንዳይጎዳ ወይም እንዳይበሳ የመጠበቅ ስራን ይሰራሉ። እነዚህ ቤታ ካሮቲን ስላላቸው ማለት ነው። ደማቅ የሆኑ አትክልቶች እንደ ካሮትና ዱባ ያሉ። ሌላው ቲማቲም ነው። ላይኮፒን የተባለ ጠንካራ አንቲኦክሲዳንት ይዟል። የተለያዩ የካንሰር አይነቶች እንደ መከላከያነት ይጠቅማል። ሌላው አረንጓዴ ቅጠላቅጠሎች ናቸው። እነዚህ አረንጓዴ ቅጠላቅጠሎች ክሎሮፊል እና የተለያዩ ማዕድናቶች አሏቸው እና እነዚህ ደግሞ የሴሎችን እድሜ ያራዝማሉ። ጤናማ ሆነው ሴሎች እንዲኖሩ ማድረግ ይችላሉ። ሌላው ብርቱካንና የሎሚ ዝርያዎች ናቸው። ሴሎች ከመርዛማ ነገሮች የሚያጸዳ ከፍተኛ ቫይታሚን ወይም ቫይታሚን ሲ ይይዛሉ። እነዚህ ብርቱካንና የሎሚ ዝርያ ያላቸው ለሴሎቻችን ከመርዛማ ነገሮች የሚጠብቁ የሚያጸዱ ከፍተኛ የቫይታሚን ሲ ምንጭ ናቸው። ሌላው እርድና ዝንጅብል ነው። በጣም ጠንካራ የሆነ የሴል መቆጣትን የሚከላከሉ ንጥረ ነገሮችን ይይዛሉ። እነዚህ እርድና ዝንጅብል በዚህ መንገድ ሰውነታችንን ከካንሰር
የሚከላከሉ ምግቦች ናቸው። ጎጅ ነገሮች ወይም ደግሞ ዲኤንኤ ዳሜጅ የምንላቸው በሴሎች ላይ ጉዳት የሚያደርሱና ካንሰርን የሚቀሰቅሱ ወይም ደግሞ ለካንሰር የሚያጋልጡን ምግቦች ደግሞ የሚከተሉት ናቸው። የመጀመሪያው በጣም የተቃጠሉ እና የተጠበሱ ስጋዎች ወይም ደግሞ የተጠበሱ ምግቦች። እነዚህ ስጋ በእሳት ሲቃጠል የሚፈጥራቸው ኬሚካሎች ለዲኤንኤ መበላሸት ምክንያት ሊሆኑ ይችላሉ። ሌላው የታሸጉና በኬሚካል የቆዩ ምግቦች። እነዚህ በውስጣቸው የሚገኝ መከላከያ ኬሚካሎች ወይም አዲቲቭስ ወይም ፕሪዘርቫቲቭስ አላቸው። ምክንያቱም በቀጥታ እንዳይበላሹ ቶሎ እንዳይበላሹ የሚጨመሩ ኬሚካሎች በረጅም ጊዜ ሰውነታችንን ይመርዛሉ። ሌላው አልኮልና ሲጋራ። እነዚህ በሰውነት ውስጥ የፍሪ ራዲካልስ መጠንን በከፍተኛ ሁኔታ ይጨምራሉ። ሌላው ከፍተኛ የስኳር መጠን በሴሎች ውስጥ ያለውን የኬሚካል ሚዛን በማቃወስ ለጉዳት ያጋልጣሉ። 9ኛው የሰውነት ክብደትን መቆጣጠር ነው። ምግብ የሰውነት ክብደትን ይቆጣጠራል ወይም ማኔጅ ዌት ኤንድ ኦቤሲቲ። የሰውነት ክብደታችን የሚወሰነው በምንወስደው ካሎሪ እና በምናቃጥለው ኃይል መካከል ባለው ሚዛን ነው። ካሎሪው ከበዛ ሰውነት ክብደት ይጨምራል፣ የምናቃጥለው ከበዛ ደግሞ የሰውነት ክብደታችን ይቀንሳል ማለት ነው። ስለዚህ ምን መሆን አለበት? የተመጣጠነ መሆን አለበት። ስለዚህ ፋይበር ያላቸው ምግቦች ውሃን የመምጠጥና በሆድ ውስጥ የመቆየት ባህሪ ያላቸው። ለዚህ ነው ፋይበር ያላቸው ምግቦች አትክልትና ፍራፍሬ፣ ጥራጥሬዎች ጠቃሚ ናቸው፣ ለማንኛውም ማህበረሰብ አስፈላጊ ነው የሚባለው። እንግዲህ ይህ ሂደት ፋይበር ያላቸው ምግቦች ሆዳችን ጥግብ ብሎ ወይም ሞልቶ ወይም ደግሞ የመሙላት ስሜት እንዲኖረው በማድረግ የረሃብ ስሜትን ይቀንሳል። በዚህ ምክንያት ሳናውቀው የምንወስደውን የካሎሪ መጠን ይቀንስልናል። ይህም ከልክ ያለፈው ውፍረት ወይም ኦቤሲቲ እንዳንጋለጥና ያለንበትን ክብደት እንድንጠብቅ ይረዳናል። ስለዚህ ክብደትን ለመቀነስ የሚረዱ ምግቦች ወይም ደግሞ ክብደት ሚዛናዊ የሆነ ክብደት ወይም የተመጣጠነ ክብደት እንዲኖረን የሚያደርጉ ምግቦች ምን ምን ናቸው? እነዚህ ምግቦች ጥራጥሬዎችና ሙሉ እህሎች ወይም ሆል ግሬንስ የምንላቸው እንደ አጃ፣ ገብስ፣ ባቄላ፣ ጤፍ የመሳሰሉ ምግቦች እነዚህ ረዘም ላለ ጊዜ የጥጋብ ስሜት እንዲኖረን ያደርጋሉ። ስለዚህ ተጨማሪ ምግብ አንበላም ማለት ነው። በተጨማሪም ደግሞ በውስጣቸው ያለውን ስኳር ቀስ እያሉ ወይም ሹገር ቀስ እያሉ ስለሚለቁ ሰውነታችን የሚፈልገውን የስኳር መጠን በተረጋጋ ሁኔታ ማግኘት ስለሚችል የግሉኮስ ስፓይክ ወይም ግሉኮስ በድንገት መጨመርና ግሉኮስ ክራሽ በድንገት መቀነስ የዛን ችግር ሰውነታችን እንዳይገጥመው ይከላከላሉ ማለት ነው። ሌላው አትክልቶች ናቸው። እነዚህ አትክልቶች በፋይበር የበለጸጉ ግን ካሎሪያቸው በጣም አነስተኛ የሆኑ እንደ ጎመን፣ ሰላጣና ብሮኮሊ የመሳሰሉት እነዚህም የሰውነት ክብደትን ለማመጣጠን ምርጥ የሚባሉ ምግቦች ናቸው። ሌላው ፕሮቲን ነው። ፕሮቲን ለሰውነታችን መገንባት የሚያገለግል ምግብ ነው። እንደ እንቁላል፣ ምስር ያሉ ምግቦች የሜታቦሊዝምን ወይም ደግሞ የሰውነት ስብ የማቃጠል ፍጥነትን ይጨምራሉ። እነዚህ ፕሮቲኖች በተለይ ጡንቻችንን የሚገነቡ ናቸው። ነገር ግን ፋት ወይም ደግሞ የሰውነታችንን ስብ ለማቃጠልም የሚያግዙ ምግቦች ናቸው። ሌላው ውሃ ነው። ውሃ ከምግብ በፊት መጠጣት የረሃብ ስሜትን ይቀንሳል። አላስፈላጊ የሆነ ተጨማሪ እና ከመጠን ያለፈ ምግብ እንዳንበላም ስለሚያግዝ ከምግብ በፊት ውሃ መጠጣት የረሃብ ስሜትን የመቀነስ እድል አለው። ሁለተኛ ውሃ የምግብ መፈጨትንና እንሽርሽሪትን የሰውነታችንን ሙቀት የመጠበቅ ተፈጥሮ ስላለው ውሃም አንዱ ለሰውነታችን ክብደትን ለመቀነስ ወይም ደግሞ ክብደትን ለማመጣጠን የሚጠቅም ነው። ክብደትን ለመቀነስ ስንል ሚዛናዊ የሆነ የተመጣጠነ ክብደት እንዲኖረን ለማድረግ ለማለት ነው። ላልተፈለገ ውፍረት የሚያጋልጡ ምግቦች እነዚህ ሃይ ካሎሪ ወይም ደግሞ ሎ ኒውትረንት ፉድ እንላቸዋለን። ኒውትረንት ደንስ ወይም ደግሞ የሚፈለጉ ንጥረ ነገሮችን በበቂ ሁኔታ አይይዙም፣ ግን ሃይ ካሎሪ ብቻ ነው ያላቸው። ካሎሪ ለሰውነታችን የተመጣጠነ ካሎሪ ያስፈልጋል፣ ግን ሌሎችም ተጨማሪ የሆኑ ንጥረ ነገሮች አስፈላጊ የሆኑ የምግብ ኒውትረንት ወይም የምግብ ንጥረ ነገሮች ለሰውነታችን መኖር አለባቸው። ስለዚህ ስኳር የበዛባቸው መጠጦች በጣም ከፍተኛ ካሎሪ ያላቸውን ነገር ግን ምንም ጥጋብ የማይሰጡ ናቸው። ምክንያቱም ፋይበር ስለሌላቸው ጥጋብ አይሰጡ። ስለዚህ ተጨማሪ የሆኑ ካሎሪ እንድንወስድ ያደርጋሉና ተጨማሪ ክብደት እንድንጨምር ያደርጋሉ። ሌላው የተቀነባበሩ መቅሰሶች፣ መክሰስ ወይም ስናክስ የምንላቸው እንደ ቺፕስ፣ ብስኩት፣ እነዚህ ቦምቦሌኒ ምናምን የመሳሰሉት በትንሽ መጠን ብዙ ካሎሪ ስለሚይዙ ለክብደት ለመጨመር ቀዳሚ ናቸው። ሌላው ፈጣን ምግቦች ወይም ፋስት ፉድስ የምንላቸው በቅባትና በካርቦሃይድሬት የተሞሉ በመሆናቸው ለሆድ ውፍረት ወይም ሴንትራል ኦቤሲቲ የምንለው የሚያጋልጡ ናቸው። ስለዚህ እነዚህ ምግቦች ሊሚት
ማድረግ ወይም መቀነስ ያስፈልጋል። አስረኛው የመጨረሻው ነው፣ ነገር ግን በጣም አስፈላጊ። አስረኛው ምንድነው? የአእምሮ ጤና እና ስነ ልቦናዊ ደህንነት። የአእምሮ ጤናንና የስነ ልቦና ደህንነትን መጠበቅ ነው። አእምሯችን ወይም አወር ብሬን አንጎላችን ማለት ነው፣ የምግብ መፈጨት ስርዓታችን ወይም ሆዳችን፣ አእምሯችን፣ ሆዳችን በቀጥታ በነርቭ የተገናኙ ናቸው። ይህም የአንጀትና የአንጎል ግንኙነት ወይም ደግሞ ገት ብሬን አክሲስ ይባላል። ስለዚህ የደም ስኳር በድንገት ከፍ ዝቅ ሲል ሹገር ወይም ግሉኮስ ሲጨምር ወይም ሲቀንስ ስፓይክ እንላለን። ድንገት ሲጨምር ማለት ነው። ክራሽ ድንገት ይቀንሳል እና ሲወርድ ይሄ አእምሯችን ይጨናነቃል። በጣም ሲጨምር ቶክሲክ ነው አይደለም የሚሆነው ለአእምሯችን። በጣም ሲቀንስ ደግሞ አእምሮ ወይም አንጎላችን የሚጠቀመው ግሉኮስን ነው። ስለዚህ የሚጠቀመው ግሉኮስ ደግሞ ሲቀንስበት ብሬን ፎጊ ብዥታ ይፈጠራል። ስለዚህ እንደዚህ እንዳይፈጠር የተመጣጠነ መሆን አለበት። ስለዚህ ይህም ለድንገተኛ ንደት፣ ለድካም፣ ለትኩረት ማጣት ያጋልጣል ማለት ነው። ስለዚህ የስኳር መዛባት፣ ከፍተኛ ስኳር የበዛባቸው ምግቦች በደማችን ውስጥ ያለውን የስኳር መጠን ያናውጡታል። ይህም የአእምሯችንን ለጭንቀት፣ ለንደትና ለትኩረት ማጣት ይዳርገናል ማለት ነው። ስለዚህ የተመጣጠነ ምን መሆን አለበት? የስኳር መጠን ወይም የካሎሪ መጠን እንዲኖር የሚፈልገው ለዚህ ነው። ሌላው ደግሞ ጤናማ ያልሆኑ ምግቦች በአንጎል ውስጥ መቆጣትን በመፍጠር ስነ ልቦናዊ ደህንነታችንን ያቀውሳሉ። ይህም ለድብርት ወይም ዲፕሬሽን እና ለአንዛይቲ ወይም ለመጨናነቅ ያጋልጠናል። 90% የሚሆነው የደስታ ሆርሞን ሴሮቶኒን የሚባለው ማለት ነው የሚመረተው በአንጀታችን ውስጥ ነው። ስለዚህ የአንጀታችን ጤና መበላሸት በቀጥታ ለስነ ልቦናዊ ቀውስ ያጋልጠናል ማለት ነው። ስነ ልቦናችንን የሚያነቁ ተአምራዊ የሆኑ ምግቦች ወይም ብሬን ቡስቲንግ ፉድ የምንላቸው በኦሜጋ ስሪ የበለጸጉ ምግቦች ናቸው። እነዚህ እንደ ተልባ፣ ዋልናትና የአሳ ዘይት፣ እነዚህ ለአእምሮ ደህንነት ጥሩ ናቸው። እነዚህ አእምሯችንን ከጭንቀት ይጠብቃሉ፣ የማሰብ ችሎታችንንም ይጨምራሉ። ሌላው ደማቅ አትክልትና ፍራፍሬ ናቸው። እነዚህ ደማቅ አትክልትና ፍራፍሬዎች በተለይ እንደ እንጆሪና ስፒናች አእምሮ እንዳያረጅና እንዳይዝር ይረዳሉ። ሌላው እርጎና የተቦኩ ምግቦች፣ እርጎና የፈርመንቴሽን ፕሮሰስ ያላቸው ማለት ነው። ስለዚህ በአንጀታችን ውስጥ ያሉት ጠቃሚ ባክቴሪያዎች በማስተካከል ስሜታችን ወይም ሙድ እንዲረጋጋ ያደርጋሉ። ሌላው ውሃ ነው። በጣም ዳይሬት ስንሆን ውሃ ሲጠማን አነስተኛ የውሃ ጥም እንኳን በአስተሳሰባችንና በስሜታችን ላይ መረበሽን ይፈጥራል። ስለዚህ ሃይድሬት መሆን አለብን ማለት ኦቨር ሃይድሬት መሆን የለብንም፣ ግን አዲኩዌት የሆነ ሃይድሬሽን መኖር አለበት ማለት በቂ የሆነ ውሃ መጠጣት ያስፈልጋል። ሌላው ለአእምሮ ጤና ጎጂ የሆኑ ነገሮች ወይም ደግሞ ምግቦች ሙድ ኪለርስ እንላቸዋለን። ሙዳችንን የሚከንቱ ምግቦች። እያንዳንዱ ሰው የሆነ ቀን ዝም ብሎ ምንም ሳይሆን ዛሬ ምን ሆኜ ነው ደብሮኛል፣ ዛሬ ጥሩ አይደለሁም ኡፍ ምናምን የሚሉ ሰዎች አጋጥሟችሁ ይሆናል፣ ወይም እናንተም ደግሞ በህይወታችሁ አጋጥሟችሁ ይሆናል። አንዱ እና ዋናው ምክንያት አመጋገብ ነው ወይም ምግቦች ናቸው እንደዚህ የሚያደርጉት። ስለዚህ ሙድ ኪለርስ የምንላቸው ምግቦች የመጀመሪያው ከፍተኛ ስኳር ነው። ጠዋት ሻይ በዳቦ በልተን ከሄድን ሙዳችን እንደሚከነት ግልጽ ነው። ስኳር ያላቸው ምግቦች ለጊዜው የደስታ ስሜት ቢሰጡም ስኳሩ ወዲያውኑ ሲቀንስ ለከፍተኛ ድብርትና ጭንቀት ይዳርጋሉ። መደበር፣ ትኩረት ማጣት፣ ስራችንን በትክክል አለመስራት የዚህ አይነት ጫናዎችን ያሳድራሉ። ሌላው ሰው ሰራሽ ማጣፈጫዎችና ኬሚካሎች ናቸው። እነዚህ በአንጎል ውስጥ ያሉትን የኬሚካል መብቶችን ስራ ያበላሻሉ። ሌላው ከፍተኛ የካፌን መጠን ያለው ሻይና ቡና መጠጣት ለጊዜው ንቁ ቢያደርገንም እነዚህ ካፌኖች ለጊዜው ንቃት ቢሰጡንም በኋላ ግን ምን ያደርጋሉ? ለከፍተኛ ጭንቀትና ለእንቅልፍ ማጣት ይደረጋሉ። በጣም የተቀነባበሩ ምግቦች ደግሞ አእምሯችንን አላስፈላጊውን ቪታሚንና ማዕድናት እንዳያገኝ ስለሚያደርጉት እነዚህም ለአእምሯችን ጥሩ አይደሉም። ስለዚህ እነዚህ ፕሮሰስድ ወይም የተቀነባበሩ ምግቦች አእምሯችንን አስፈላጊውን ቪታሚንና ማዕድን እንዳያገኝ ያደርጉታል። ስለዚህ እስካሁን ድረስ 10ሩን የምግብ ሚስጥሮች እንዴት በሽታ እንደሚከላከሉ ወይም ደግሞ እንዴት ለበሽታ የሚያጋልጡ እንደሆኑ በዝርዝር አይተናል። ስለዚህ የአመጋገብ ዘይቤ ወይም ዳያተሪ ፓተርናችን ምን መሆን አለበት? የአመጋገብ ዘይቤያችን ከነጠላ ምግቦች ይበልጣል። አንድ ተአምራዊ የሆነ ምግብ የለም። አመጋገብ በሽታን ለመከላከል ነው እንጂ በሽታን ለማከም አያገለግልም። በሽታን የሚከላከለው አንድ የተወሰነ ምግብ ብቻ አይደለም፣ አጠቃላይ የአመጋገብ ዘይቤያችን ነው እንጂ። የተመጣጠነ ምግብ በተለያዩ የምግብ አይነቶች የበለጸገ መሆን ይኖርበታል። በእጽዋት ተዋጽኦ ላይ ያተኮረ መሆን ይኖርበታል። በጣም የተቀነባበሩ ምግቦችን፣ ጨውና ስኳርን መገደብ ይኖርብናል። በአጠቃላይ ምግብ ለሰውነታችን መረጃ ነው ወይም መልእክት ነው። ጤናማ መረጃ
ወይም ጤናማ ምግብ ለሰውነታችን ከመገብ ነው ጤናማ አካል ይኖረናል። እኛ ለዛሬ ያዘጋጀንላችሁ መረጃ ይህን ይመስላል። እናንተ ደግሞ ከአሁኑ ሰዓት ጀምሮ የአመጋገብ ዘይቤያችሁን ለማስተካከል ምን ለማድረግ አሰባችሁ? በኮሜንት መስጫችን ላይ ያሳውቁ። በያላችሁበት መልካም ጊዜ። እናመሰግናለን።